ስሜ አዲስ ሹሜ ይባላል። ባለትዳር ነኝ። 2 ሴቶች ልጆች አሉ። ማገለግልበት ቤተክርስቲያን ደግሞ ቄራ መሰረተ ክርስቶስ ውስጥ በልጆች አገልግሎት እሳተፋለሁ። አይ ቲንክ በጣም እኔም ባለቤቴም በጣም ኢምፕረስ የሆንበት ኤክስፒሪየንስ ነበረ። አንደኛ ላይክ አት ስታርት የተማሩ ኮንሰፕቶች ለኛ ለልጆች መንገር እንችላቸዋለን ብለን የምናስባቸው አልነበረም። ካሪኩለሙ ነው ይዳሰው የነበረው አይነት ነገሮች ስለዚህ በጣም ዲፕ ነበር። ሶ እየመጡ ያንዳንዱን ትምህርት በድራማ መልክ የተለያየ መልክ እናየው ነበር። አንዱ ትልቁ ኮንሰፕት ስለ ሆሞሴክሹዋሊዝም እግዚአብሔር ወንድና ሴት እንዲጋቡ የፈጠረው ብለው ኢቭን ቱ ዛት ኤክስተንት ሲጫወቱ ሁሉ ወንድን ነው ማለት ያለብን ብለው ላይክ አሻንጉሊት አሳይን የሚያደርጉት የነበረውና እያንዳንዱ ኮንሰፕት በልጆች ሌቭል በጣም የወረደ ነበር። ካሪኩለሞቹ was wonderful። ስለዚህ በጣም ጥሩና ልጆችም ኤቭሪ ይር የሚናፍቁት ኤክስፒሪየንስ ነው። ሶ ኤቭሪ ሰመር ክረምት በመጣ ጊዜ ስናስብ ያዋናን ስኬጁል ካወቅ በኋላ ነው ኢቭን ሌላ ነገር ፕላን የምናደርገው። ስለዚህ ልክ ቤተሰባችንን ኢንፍሉዌንስ አድርጓል። አይ ቲንክ የኛ የፋሚሊ ኤክስፒሪየንስ እግዚአብሔር ረዳና ዘ ኔክስት ይር ወደ ቤተክርስቲያን መሪዎቹም ደግሞ ለልጆች አገልግሎት በጣም ጥሩ ልብ ያላቸው መሪዎች ስለነበረ የነበረን እሱን ወሰድ ነው። ያው መጀመሪያ ላይ ብዙ ግልጽ አልነበረም። ሲጀምር 1 ወር የሚባል ብዙ ከሪሶርስም ከምንም አንፃር አልነበረም። ዋንስ ካደረግነው በኋላ ግን በወላጆች ዘንድ የምንሰማው ፊድባክ ልጆቹ ላይም ደግሞ አንድን ኮንሰፕት ለዛ ያክል ጊዜ ሳያቋርጡ መክተት የሚባለው ነገር በጣም ሰርቶልን ከዛ በኋላ እንደ መሪዎችም አገልጋዮች ላይም ደግሞ ስፔሻሊ ቲኔጀሮች ላይ በጣም ትልቅ ለውጥ አይተናል። በአስተማሪነት የሚያገለግሉ ቲኔጆች ነበሩ። ስፔሻሊ ከዛ በፊት ወንድ ቲኔጀሮች አገልግሎቱ አካባቢ አልነበሩም በአጋጣሚ በእኛ ቤተክርስቲያን። ከዛ ሰመር ካምፕ በኋላ ግን አሁን በጣም ብዙ ቲኔጀር አገልጋዮች ኦልሞስት ሰንደይ ስኩሉን ቀጥ አድርገው ያዙት እነሱ ናቸው። ትልቅ ሪቮሉሽን አይ ቲንክ እንደ ሰንደይ ስኩልም መጥቷል በአስተማሪም በልጆቻችን ላይ። አይ ቲንክ አንዱ በአዋና ሚኒስትሪ ያገኘው ብዬ የማስበው ነገር ልጆች በወንጌል ስራ ውስጥ ያላቸው ኢምፖርታንስ በጣም ገብቶኛል። በፊት እነሱን ያወጣ ነበር አዛን ኢንቨስትመንት ራሱ አዋጭ ኢንቨስትመንት ልጆች ላይ መስራት የሚለውን አንዱ ፐርስፔክቲቭ ለውጦታል። እግዚአብሔር ደግሞ ረድቶን ላስት ዊክ ላይ ሆም ክለብ በየሳምንቱ የልጆች መጽሐፍ ቅዱስና በቤት ውስጥ የሚደረግ ነው። የልጆቼን ጓደኞች ሰብስቤ ወደ 12 ልጅ ያለው ሆም ሴል ደግሞ በቤት ውስጥ ደግሞ ጀምረናል። ሶ አም ግላድ ልጆች ላይ የሚሰራ አዋጭ ኢንቨስትመንት እንደሆነ ተረድቻለሁ።